ሀገር ዘመድ ቢኖራት ኩባ የኢትዮጵያ እህቷ ናት። ያውም ቀን ሲከፋ ሰማይ ሲደፋ የቅርባችን ሲርቀን የሩቅ ቅርብ የሆነችን ውለታ ሳትጠይቅ ለነጻነታችን ልትዋደቅ ግንባር ላይ ያገኘናት ዘመድ ብለን የማናርቃት ቤተሰባችን ናት። ምን ጂኦግራፊ ቢያራርቀን ምን ውቅያኖስ ቢለያየን በ1969 የዋለችልንን ውለታ እንዴት እንረሳዋለን? በአብዮት ግርግር በጊዜያዊ የውስጥ ችግር መጠመዳችንን ያየው ለዘመናት ሲዘጋጅበት የቆየው የሶማሊያው ሲያድ ባሬ ቀን የቀናው ሲመስለው በታንክ በጀትና በከባድ የጦር መሳሪያዎች ታጅቦ የኢትዮጵያችንን ሉዓላዊነት ደፈረ። አንገት የሚያስደፋ ቢሆንም ወረራው ከፍቶ የሲያድ ባሬ ጦር በአጭር ጊዜ ውስጥ ድሬዳዋ መድረሱ ተነገረ። ይሄኔ ኢትዮጵያን አለሁሽ ካሏት አገራት መካከል ኩባ ቀዳሚዋ ነበረች። ሳትውል ሳታድር ከ15000 በላይ ልጆቿን በሚስጥር በአየርና በባህር አጓጉዛ ኢትዮጵያ ምድር ተገኘች። ኦፕሬሽን ከመንደፍ የኢትዮጵያን መልመል ጦር እስከ ማሰልጠን ግንባር ከመዝመት ሕይወት እስከ መሰዋት ለኢትዮጵያ ነጻነት ኩባውያን ዋጋ ከፍለዋል። ከዲፕሎማሲ ባለፈ በደም ለተጻፈው የኩባ ውለታ ኢትዮጵያም በመሃል አዲስ አበባ የወዳጅነት ፓርክ ሰይማ የመታሰቢያ ሐውልት አቁማ ውለታዋን ትዘክረዋለች። የኩባ ውለታ ግን በጦር ሜዳ ብቻ አላበቃም። በጦርነቱ ወቅት ወላጆቻቸውን ያጡ ከ4000 በላይ የሚሆኑ የሰማዕታት ልጆችን ኩባ ድረስ በመውሰድ በነፃ አስተምራልናለች። የኢትዮጵያ ልጆች በኩባ ትምህርታቸውን የተከታተሉት ከዋናዋ የኩባ ደሴት ተነጥላ በምትገኘው ዝነኛዋ ኢስላ ዴ ላ ሁቬንቱድ ወይም በወጣቶች ደሴት ነበር። በደሴቷ ኢትዮጵያውያን ብቻ ሳይሆኑ ከ45 አገራት የመጡ 50,000 ወጣቶች በነፃ የስኮላርሺፕ ትምህርት አገኝተው ሙሉ ወጪያቸው ተችሎ ትምህርታቸውን ይከታተሉ ነበር። አብዛኞቹ ተማሪዎች በልጅነታቸው የተወሰዱ በመሆናቸው የሀገራቸውን ታሪክ፣ ጂኦግራፊና ቋንቋ እንዳይረሱ ከሀገር ቤት በተላኩላቸው መምህራን ትምህርት ይሰጣቸው ነበር። ከአንድ አገር የመጡ ልጆች አንድ ላይ ሲሆን የሚማሩት በሀገራቸው ጀግኖች ስም የሚጠሩ ትምህርት ቤቶችም ነበሯቸው። የኢትዮጵያውያን ትምህርት ቤቶችም ካራማራና መንግሥቱ ኃይለማርያም ትምህርት ቤት ይባሉ ነበር። ካራማራ ትምህርት ቤት ቁጥር 16፣ መንግሥቱ ኃይለማርያም ትምህርት ቤት ቁጥር 43 ይባሉም ነበር። በደሴቷ ከሚገኙ ተማሪዎች ከፍተኛውን ቁጥር የሚይዙት ከኢትዮጵያ፣ አንጎላ፣ ናሚቢያና ኒካራጓ የመጡ ተማሪዎች ነበሩ። ራሳቸውን ኢትዮ ኩባውያን እያሉ የሚጠሩት አብዛኞቹ በኩባ የተማሩ የኢትዮጵያ ልጆች ወደ ሀገራቸው ተመልሰው በከፍተኛ የሙያና የኃላፊነት ደረጃ ዛሬም ድረስ ሀገራቸውን በማገልገል ላይ ይገኛሉ። ቁጥራቸው ጥቂት ቢሆንም እዚያው ኩባ የቀሩ ትዳር መስርተውና ዜግነት ወስደው የሚኖሩ ኢትዮጵያውያንም አሉ። ኩባ ዛሬም ድረስ ለኢትዮጵያውያን ተማሪዎች የሕክምና ስኮላርሺፕ ትሰጣለች። በዘመናት ሁሉ የሩቅ ቅርባችን የሆነችው ኩባ የዛሬዋ መዳረሻችን ናት። ኩባ በአትላንቲክ ውቅያኖስ በካሪቢያን ባህር ከአሜሪካ በ145 ኪሎ ሜትር ርቀት ላይ የምትገኝ ትንሽዬ አገር ናት። 10 ሚሊዮን ዜጎች አሏት። ኩባ የምትባለው ዋና ትልቋ ደሴት ስትሆን ሌሎች ከ4000 በላይ ትናንሽ ደሴቶችም አሏት። በቆዳ ስፋት ከካሪቢያን ደሴቶች ሁሉ ትልቋ ስትሆን በሕዝብ ብዛት ግን ከሄይቲና ዶሚኒካን ሪፐብሊክ ቀጥሎ 3ኛ ደረጃ ላይ ትቀመጣለች። ኢኮኖሚዋ የተመሠረተው በአብዛኞቹ የዓለም አገራት ባልተለመደ መልኩ የሕክምና ባለሙያዎችን ኤክስፖርት በማድረግ ነው። ከዘርፉ በየዓመቱ ከ6 እስከ 11 ቢሊዮን ዶላር ገቢ ታገኛለች። ይህም ከኤክስፖርት ገቢዋ ከ55 እስከ 75 ከመቶውን ይሸፍናል። እንደ አውሮፓውያን አቆጣጠር ከ1963 ጀምሮ ባለፉት 60 ዓመታት ውስጥ ብቻ ግማሽ ሚሊዮን የሚጠጉ የጤና ባለሙያዎችን ወደ 164 የዓለም አገራት የላከችው ኩባ በአሁኑ ወቅት እንኳን ከ28000 በላይ የሕክምና ባለሙያዎቿ ከ60 በላይ በሚሆኑ የዓለም አገራት ውስጥ በሥራ ላይ ይገኛሉ። በሀገር ቤትም ቢሆን በሐኪም ሕዝብ ጥምርታ ኩባ ዓለማችን ላይ ቁጥር 1 አገር ናት። ለ150 ዜጎቿ አንድ የበቃ ሐኪም አላት።
ይህ ከየትኛውም የዓለማችን ሀብታም አገር ጋር ብናነጻጽረው እንኳን በእጥፍ የተሻለ ነው። ትንሽየዋ ኩባ እንዴት ሆኖ በዓለም ታላቋ የሐኪሞች አገር ሆነች ለሚለው ጥያቄ መልሱ የሚገኘው ኮሚዩኒዝም ለትምህርትና ለጤና ሥርዓት በሚሰጠው ልዩ ትኩረት ውስጥ ነው። ኩባ ድሃ አገር ብትሆንም ለዜጎቿ ግን ዕውቀት በገንዘብ አትሸጥም።